የብርሃን እናት ድንግል ማርያም ሆይ ተወጅኛለሽን ብዬ አልጠይቅሽም። ፍቅርን የወለድሽ አንቺ ለዓለሙ ሁሉ ፍቅርሽ የበዛ ነውና አትናፍቅኝምን ብዬም አልጠይቅሽም። ዘወትር እኔን ለመጠበቅ ከጎኔ እንደማትለይ ያውቃለሁኝ። ሆኖም እመቤቴ ሆይ እንደ ቶማስ አይሽ ዘንድ በእጅጉ ጓጓለሁ። የቶማስ ንጽሕናና ቅድስና ግን የለኝም። እንደ ዮሐንስ ከጎንሽ ልሆን ጓጓለሁ። የዮሐንስ ጸጋ ግን የለኝም። እናቴ ሆይ እንደ ኤልሳ የልቦናዬ ዓይን በርቶ ሰማያዊ ክብርሽን ላይ አልተቻለኝምና አዝናለሁ። ኤልሳ በጸሎት ኃይል የገያዝን ዓይን እንዳበራ አንቺም ዓይኔን ታበሪልኝ ዘንድ ኃይልሽን በእኔ ላይ አበርቺ። ድንግል ሆይ ይህን የምል እምነት ማረጋገጫ ፈልጌ አይደለም። በልጅሽ መሠረትነት የታነጽኩኝ በልጅሽ ስምም የተጠመቅኩኝ ነኝና። ነገር ግን ስለምትናፍቂኝ ይህን አልኩኝ። ስለዚህም ነይ ነይ እምዬ ማርያም እያልኩኝ እንደ እናቶቼም እለምንሻለሁ። የብርሃን ልብስሽን ለብሰሽ ነይ፣ የክብር አክሊልሽን ደፍተሽ ነይ። አንቺ ሱላማጢስ ሆይ ነይ እናይሽ ዘንድ ነይ። መኃልየ 4-10 እንደተጻፈ እህቴ ሙሽራ ሆይ ፍቅርሽ እንዴት መልካም ነው! ፍቅርሽ ከወይን ጠጅ ይልቅ እንዴት ይሻላል! የዘይትሽን መዓዛ ከሽቱ ሁሉ ይበልጣል። የድንግል ማርያም አማላጅነት የልጇ ምሕረት አይለየን።